ከሰው ሰጂ በባሻረ ጥሩ ነገሮችን ከሰው ሰጂ ከቻልሽ በባሻረ ብቻ እዚህ የምጣበትን ምከፍል አንተ ዛሬ ተገልብጣ እንደዚህ ያልክ ነው። እኔ እኮ ቀለበት ታደርግላት ልጅ እኮ ከኔ ጋር ስትመካከል እኮ በምን አይነት ደስታ እንደነበር ታስታውሳለህ። አዳምጠኝ በባሻረ ለዛ ነገር ተጠያቂ እንደውም አንቺ ጽጌ የምትናገረው ነገር ነው። በደስታ ነው አይኗን ሸፍኝ ይዤ ልክ የመጣሁት አንተ ነገር ልንገርህ። እኔ በጣም የሚያሳዝነኝ ይዘህ ሰፈር እምቢ ብላ ከወጣሽ በኋላ በጣም ተጨናቅ ነበር። ጓደኛዬ እንዴት ደስ ታደርጊያለሽ የፈለገ ነገር ቢሆን ሰው ፊት ነው ምናምን ብያት ነበር። ጉዳቱን ሳይና የእናንተን ግን ልብ በቢስነት ሳይ ነው በደንብ ነኝ ሰሚ ነገርሽ አንቺ የሚጠቅምሽ ነው። ገባሽ አይደለ? የሚበጅሽን ትልቅ ልጅ ነሽ፣ አስተውለሽ ወስኝ። ተረዳሽ አይደለ? ገባሽ? እኔ እሷ እዚህ ጋር ስላለሽ ምናምን ነገር ምንም በክፋይ እንድታያት አልፈልግም። ምንም ነገር እንዲፈጠር አንፈልግም። የመጣነው ታመሻል፣ ደህንነትሽን ለመጠየቅ ነው የመጣነው። ገባሽ አይደል? ደህና ከሆንሽ ጤነኛ ከሆንሽ መሄድ እንችላለን። ነገር ግን የትኛውም ሰው እንዲናገርን አትፍቀጂ። እዚህ በኋላ ስርዓት ስለሚገባችሁ ለምን ነው የመጣችሁት? ልጠይቅ። እሺ ጠይቂ። ምን ስለምትጠይቂ? በሱ እኔ አይደለም እኮ ልጠይቅሽ የመጣሁት። እኔ በሱ አማካኝነት ነው የመጣሁት። ባሌ ስለሆነ yes እሱ ባለበት ሁሉም መኖር ስላለብኝ ሲጀመር ብቻውን ለምንድነው እንዲመጣ የምታደርጉት? ብቻውን ነው አይደለም። እሱ ላይ አንቺ ጉልበትሽ ማሳየት ማትችይ ከሆነ እኔ ጉልበትሽ ለምታሳይኝ አትችይም። እሺ ጉልበትሽ ነው አይደለ? ሰብስቢው። ማንም ሲጀመር እሷን አሳምነሃል ወይ ደግሞ ሊጠይቅሽ የመጣው ሰብአዊነት ይዞት መሆኑን ማወቅ አለብሽ። አንቺ ነሽ እንደዛ ብለሽ የምታውቂው። ዛሬ ደግሞ የጠቅቅ ያውቀዋል። እሱ ድሮ ነው ማለት ኤሚ። አሁን እንታወቃለን ሁላችንም። ስለመጣችሁ በጣም አመሰግናለሁ። ትንሽ ታምባይዶ ደክሞኛል ምናምን መቆየታችን። ስለዚህ ውጡ በቃ ከእናንተ እያዩ መቆየታችን። ይሄ አይደለም ገባክ? ይሄ ጠፍቶ አይደለም የመናን ነገር ምንድነው ያላንዳች ጓደኛሞች ነን ታውቃለህ። ለምን ሆስፒታል ይላል አትታይ? ገባሽ አይደለ? እዚህ ቁጭ ነሽ ነገሮችን ከምታራግቢ ሆስፒታል መሰዳት አንተ ያውቁ እንዴ የሚጠቅም አልፈልግም። አንተ ለምታውቀው ሴት ይዘህ መጥተህ በጣም ነገር የፈለክ ሌላ አጠገቤ አድርገህ ለመድን ነው እንደፈለከው የኔ አንተ ነገር አብቅቷል። እኔ ከዚህ በኋላ ካንተ ጋር መሆን አልፈልግም። ሌላ ህይወት ጀምሬያለሁ። በአንተ መተማመን አልችልም ያልሽልሽ ከኔ ጋር መጣው ከማን ጋር መጣው ጉዳይሽ እኮ አይደለም። የመጣው በሽታዬም አንተ ጋር እንደው ታውቃለህ አይደለ? በሽታዬ ይዘህብኝ ትመጣለህ። ከዛ ደግሞ መድኃኒት ፍላጎት አንተ ነውር አታውቅም እንዴ? ለምንድን ሰው በሽታ ነውር አታውቅም እንዴ? እንዴ ጠይቃችሁ ያለ ቴንክ ዩ ሆስፒታል ነው ሰዳት ሐኪም ቤት ስቲን ለምታስብልኝ ሆነ አታውቅ እና ለማን ታስብልኝ አውቃለሁ። ለምንድን ነው የማላስብልሽ? አታስብልኝ። ለኔ ለምንድን ነው ብለሽ ሰጠኝ? እዛ ሰዓት ላይ ታማለች እቺ ምግብ እየበላች አይደለም ሆስፒታል እየተከራተትኩ ነው ስለ አይመለከተኝም ብላ ይዘጋኸው። ዛሬ ታመመች ኢትስ ኦኬ ጽጌ ታመመች። ጓደኛሞች ላይ ኤክስሽ ነው የፈለገ ነገር ቢሆን ገባሽ አይደለም? ማየት ፈልጋለሁ፣ መነጋገር ፈልጋለሁ። ኦኬ ኢትስ ኦኬ መምጣት ትችላለህ፣ መታየት ትችላለህ። ወሬ ፍሬንድ የሚበላት ማንም የሚበላት ምንድነው? አሁን አልገባኝም። ኑ ችግር የለውም ብለሻል አይደል? አልኩኝ። አሁን የሷ አንተ ነው እንደዚህ ያደረገ ሁላችሁ ይሄ ህይወት የኔና የዳኒ ብቻ ነው አይደለ? እኔና ዳኒ ጋር ብቻ ነው ነገሮች የሚያልቀው። ሌላ ሰው ባልሆነ አይጠበቅባትም። እሷ እንዴት ምን እያሳመና ቢያንስ እስቲ በጣም ከባሰብሽ ሐኪም ቤት ተወሰድሽ የሚል ኤክስ እኔ ኤክስ ሆኜ አንቺ ቢስቶርሽ እንዴት እንደዚህ አይነት ሪአክሽን ስለምታምኝ ነው ስለምትተማመንብኝ ነው። አንቺ ስለማትተማመንብኝ እሷ ደግሞ ትተማመን። በጣም ሞኝነሽ ሞኝማች ነሽ። ዞሮ አልገባኝም። አንቺ ነው የሚደርበው ወይስ ሌላ ሴት? ሰብአዊነት ይዞት ነው የመጣው። እሷ ነገር ችግር የለም የጊዜ ጉዳይ ማለት ግን ምን አሰብሽ? ዞሮ እቺ ልጅ እኮ ይኸውልሽ አሁን በቪዲዮ ማየት አይቀርም፣ እሱ ሄዶ መንገሩ አይቀርም። ገባሽ? ይሄ ነገር ደህና እንድትሆን ሐኪም ቤት እንሂድ። አታውሪ ነይ በቃ ሆስፒታል ምን የሚያሳማት ነገር እንደሱ አይነት እሷም ሆነች። እሷ በጣም አስተዋይ ሰው ስለሆነች ነው ያንቺን መታመም አስባ ልጠይቃለሁ ይሄን ስለ አብረን የመጣችሁ ስላሰበችልሽ እንደ ሰው በጣም ስለምናስብ እንጂ ሌላ ነገር አይደለም። ብትሞቺ እኮ ለመምጣት እንችል ነበር። ገባሽ? ብትሞቺ yes
አንቺ አምሻል እንዴ? አንቺ ስራተ ነው ገራሽ እገላታ ስራተ ነው ስለጠየቀች ምን እንደሆነ እኔ አውቃለሁ። ስለጠየቀች ነው ጽጌ አንቺ እንደታመመ ሰው ነኝ እስቲ በቃ እኔም ሴት ነኝ። ያንቺ ከምን በጣም ይገባኛል። የመጣ ነው ታመሻል ተብሎ ነው። ኦኬ ስላመመሽ ሊጠይቅሽ ነው የመጣ ነው። እሺ መጠየቅሽን አንጠላውም። እሱ መጠየቅሽን አንጠላውም። ነገር ግን አንድ ነገር የምነግርሽ ነገር ይሄ ልጅ ራሱን አስከብሮ አንቺ ሊያስከብር ይገባል። እንዘይ ድራማ ውስጥ መግባት የለብሽም። አንቺ እንደ አዲስ እጮኛ አንድ ነገር ልንገርሽ፣ አዲስ እጮኛ ነሽ፣ ቀለበት የተደረገልሽ ሴት ነሽ ምናምን አይደለም። ክብርሽን በጣም መጠበቅ ያለብሽ ሰው ነሽ። እሱን ደግሞ ማድረግ የሚችለው ዳንኤልና ዳንኤል ብቻ ነው። እዚህ ጋር ስትመለከቺው ስታስቢው ኤክስ የምትባል ሴት አለች። ኦኬ ኢትስ ኦኬ እኮ መምጣትሽ ነው እኮ ችግር የለውም ብለን እንቀበለው ማለት በጣም ለሷ ፔንፉል ነው። ገባሽ? አንቺ ብትሆኚ ነገር አክሰፕት የምታደርጊው ነገር አይደለም። ነገር ግን ይሄ ሁሉ ተጣገባ ውስጥ ሆስፒታል እንዴት ነው አስፈላጊ አይደለም። ዳሬ ታስብላት ከሆነ ሴት አጠገባ አድርጋ አይደለም ሆስፒታል እንዴት ነው ይሄ ለምን አገባ አይደለም። አንቺ ለዚህ ራሱ ምን አይነት ስሜት ነው የሚሰማሽ? እንደው ይሄ ነገር እኔና ጽጌ መንገደኛም እኮ ይወሰዳል አይደለም። አንቺ ሆስፒታል ሄዳለሽ ስለምናውቃት ይረዳት ፈልጉ አይዎች አዳምጪኝ አንድ ነገር እቺ ታመመችው ኬዙን ያውቃል። ገብቶሻል አይደል? ከመጀመሪያው ይሄ ነገር አቮይድ እናድርግ ይቅር ብያለሁኝ እኔ እሱንም እነሱንም አናግሬያለሁ። ገባሽ? ነገ ጧት አንቺ ላይ ሀፕ ሊያደርግ የሚችል ነገር ስለሆነ ነገ ጧት ኤክስ ልትሆኚ ትችያለሽ። አንቺ ዝም በል ምን እያልሽ ነው? ለምታወሪ ነገር ስርዓት ይሁንሽ። ላናግራት ዝም በል እያዳመጥሽ ይኸውልሽ ትሰሚኛለሽ እህቴ። ስለዚህ ልክ አይደለም። ይሄን ደግሞ ኩዌሽን ማድረግ አለብሽ፣ መጠየቅ መቻል አለብሽ። ገባሽ? እሱ ገብቶኛል። ይኸውልሽ ዳኒ የሚያደርገው ነገር በሙሉ ልክ ነው። እኔም እንደ ሚስት ላግዘው እፈልጋለሁ። ጽጌን አሟታል። ኢትስ ኦኬ በቃ ሐኪም ቤት መሄድ ካለባት እንድትሄድ እንረዳታለን። ይሄን ነገር ግን የምታደርገው እሱን ለማግኘት እንደሆነ እየገባኝ ነው ያለው እና በሰበብ አስባቡ የምትጠሩትን ነገር ማቆም አለባችሁ። ገባችሁ? ያለ እኔ ብመጣ ያማታል። ለምንድን ነው የሚያማት? እኔ ስመጣ ለምንድን ነው የሚያማት? ስለዚህ አጠገቡ እንዳደርሽ። ግን አሟሽ ከሆነ ሐኪም ቤት መሄድ እንችላለን። በእኛ በኩል ልትረጂ የምትሽሩ ነገሮች ካሉ ልንረዳሽ በጣም ዝግጁ ነን። ከዚህ በኋላ ግን አጠገቡ እንዳደርሽ ጽጌ። በዚህ አጋጣሚ የመጣውበት ዓላማ ይሄ ነው። ምክንያቱም አመመው ብላችሁ ከዚህ በፊት ብቻውን መጥቷል። ያለኔ መምጣት የለበትም። እኔ ዳንኤል በጣም ነው ማምነው። ነገር ግን ያለኔ አንቺ እንዲያገኝሽ አልፈልግም እና ካመመሽ አሁንም ሆስፒታል ለመሄድ መጥታለሽ፣ እናግዝሻለን፣ እንረዳሻለን። ነገር ግን አጠገቡ እንዳደርሽ ይሄ ነው። ቴንክ ዩ እንዳለችው ነው። ሰምታችኋታል ሁለታችሁ። ከዚህ በኋላ ሰበብ አስባብ እየፈለግሽ እኔ ማግኘት አቆሚ። የእናቴ መቀነት ጠለፈ ምናምን የሚባል ምክንያቶች መስማት አልፈልግም። ከታመምሽም እግዚአብሔር ይማርሽ፣ ደህና ከሆንሽም እንደዛው። ምክንያቱም እኔ አንቺ ጋር ስመጣ እኔ አንቺን ለማስታመም ለመጠየቅ ስመጣ እየተሰደብኩ አንቺም ደግሞ የማይሆን ነገሮች እየተናገርሽኝ ያለሽው ገባሽ አይደል? እኔ ከአንቺ ጋር ብዙ ነገር እንደማሳለፋችን ብዙ ነገሮች እንደ አብረን ውጣ ውረዶች እንደማለፋችን ስትታመሚ ከማንም በላይ ቀድሜ መድረስ ያለብኝ እኔ ከማንም በላይ ስልሽ ከሷም በላይ ነው የምልሽ። አንቺ ጋር ቀድሜ መድረስ ያለብኝ እኔ ነኝ። ገባሽ? ለዛ ነው ደህንነትሽን ለማየት የመጣሁት። ፕላስ ደግሞ እሷም ነፃነት እንዲሰማት፣ ምክንያቱም እዚህ ጋር ስኖር ምንም ነገር እንዳልተፈጠረ ምንም ነገር እንደሌለ እንድታክ ስለምፈልግ ነው አብረን የምትመጣው እንጂ እኔ ካለማመን ምናምን አለም እንዳንቺ በእኔ ባለመተማመን ምናምን አይደለም የመጣችሁ። ገባሽ አይደል? ለዛ ነው ልጅ የመጣችሁ። ይሄን ነገር ተረዱ። ከዚህ በኋላ ደግሞ አንቺም በቻልሽው አቅም ከኛ ህይወት ውጪ እየተከታተልሽ እንዲተፈጥሮ እዛ ናችሁ። በቃ ዳኒ፣ አንተም እሷም የምትፈልጉትን ነገር ተናግራችኋል፣ ሰምተናችኋል። አጠገቤ የደረስከው አንተ እንጂ ትናንትና ስታመም አንተ እንጂ የመጣው ሜሪን ብትሆን ስታመም ቤቴ ድረስ የመጣችው እሷ እንጂ እኔ አይደለሁም። በመጀመሪያ አይንሽ ይብራልሽ ላንቺ ማንም የፈለገው ሰው የለም። የፈለገው ሰው የለም። በስንት ሰዓት ስልክ ደውሎ መጠየቅ እፈልጋለሁ እርጅኝ ስላለኝ ነው ገባሽ ቤቴ ድረስ አርቺ ያገናኝ እንደሰውኛ አዳምጪ ሰውኛ ስትሆኚ ደግሞ ሰውኛ ስትሆኚ ደግሞ ስምሽ ተቀይሮ አትከታተሉኝ። እኔ ከዚህ በኋላ አልፈልግም።
አያስፈልግ አልደረስንም። ባለፈው ቁርጣችን ነው ግን ወጥተናል። አንዛሬ ማንም አትጀምር አጠገብ የደረሰ ሰው የለም፣ የተከታተለ ሰው የለም። በቃ ሆስፒታል የሚያስፈልገው ሰው የለም። ስለዚህ እንደ ሰብአዊነት ምናምን እንዴ ስለዚህ በአንቺ ዙሪያ አታስጨንቋት። በቃ አትጩይ። እሷ በዙሪያሽ እንደሆነ አትፈልጊ በዙሪያሽ እንደሆነ ትፈልገሽ አትፈልጊም። ይቅርታ መጠየቅሽም አግባብ አልነበረም ነው። ይቅርታ መጠየቅሽ አግባብ አይደለም። ስለሌላ ነገር አላወራሁም። እኔም ይቅርታ መጠየቅሽ አግባብ አልነበረም። ስለሌላ ነገር በአካባቢሽ እንድኖር አትፈልጊም። አትፈልጊም። ይቅርታ መጠየቅሽ ልክ አይደለም። እንደፈለክ አስበው። ልክ አይደለም እያልሽኝ ያለሽው አይደል? ይቅርታ መጠየቅሽ ልክ አይደለም። አንተ ርዕሶቹን ሌላ ነገር ውስጥ ከተህ በኔ ጥፋትና